ወንጌል ስለ ልጁ ስለ ኢየሱስ ይሰበካል። በወንጌል አላፍርም ይላል ጳውሎስ። በወንጌል ምን አላፍርም ይላል። ይሄ የምናገረው ወንጌል የሚያሳፍር ወንጌል አይደለም፣ ሼም የሚያስይዝ ነገር አይደለም። ስለዚህ ይህንን ለመናገር በሮም መጥቼ ይህንን ለማውራት በየትኛውም ስፍራ በአሕዛብ ዘንድ ሁሉ በየትኛውም የዓለም ክልል ላይ ይህንን ወንጌል ስለ ክርስቶስ ማውራት የማፍርበት ጉዳይ አይደለም ይላል። ስለዚህ እንዲህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። አያችሁ፣ ለዚህ ነው የዚህ ቃል ርዕሴ በወንጌል አናፍርም። በወንጌል ወንጌል የሚያሳፍር አይደለም። ወንጌል ሼም የሚያስይዝ አይደለም። ወንጌል አንገት የሚያስደፋ አይደለም። ወንጌል የምንናገረው ነገር ነው። ወንጌል የምስራች ነው። ወንጌል አስደሳች ዜና ነው። ወንጌል ሕይወት ነው። ወንጌል የሚታፈርበት አይደለም። ጳውሎስ ይህንን ስለተረዳ በወንጌል አላፍርምና ይላል። አላፍርምና አስቀድሞም ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። ስለዚህ ለሚያምን ሁሉ ለማዳን ነው። የሚሰማ ሁሉ የሚድንበት ነው። የዘላለም ሕይወት የሚያገኝበት ነው። ወንጌል የዘላለም ሕይወት ነው። ወንጌል ዘላለምን የሰው ልጅ የሚወርስበት የሚያገኝበት እውነት ነው። ወንጌል የእግዚአብሔር እውነት ነው። ሃሌሉያ። ስለዚህ ይህንን ጳውሎስ ስለተረዳ ሕይወት እንደሆነ ስለገባው በወንጌል ምን አላፍርም ይላል። ብዙ ትምህርቶች ሊኖሩ ይችላሉ፣ ፈላስፋዎች ሊኖሩ ይችላሉ፣ ብዙ ዕውቀቶች ሊኖሩ ይችላሉ። ነገር ግን ይህ ወንጌል ዕውቀት ብቻ ሆኖ የሚቀር አይደለም። ይህ ወንጌል ሕይወት የሚሰጥ ነው። ይህ ወንጌል ከዕውቀት በላይ ነው። ሕይወት የሚሰጥ ነው። ከእግዚአብሔር ጋር የሚያስታርቅ ነው። ስለዚህ በወንጌል አላፍርም ይላል። ወዳጆቼ እውነት ነው። ወንጌል አያሳፍርም። ወንጌል የሚያሳፍር አይደለም። ወንጌል ሼም የሚያስይዝ አይደለም። ወዳጆቼ የሆነ አንገታችንን አቀርቅረን ደፍተን ምናምን ነገር ሼም ይዞን የምናልፍበት አይደለም። በየትኛውም ስፍራ በገጠር በከተማ በሸለቆ በተራራ በየትኛውም ስፍራ በመንግስታት ፊት ለፊት በነገስታት ፊት ለፊት በባለጠጎች ፊት ለፊት ሁሉ ሊነገር የሚገባ ነው። ምን ወንጌል? ምን ክርስቶስ? ለምን? ሕይወት ስለሆነ። ለምን? የዘላለምን ሕይወት ለሰዎች ሁሉ የሚሰጥ ስለሆነ። ስለዚህ አናፍርም፣ በወንጌል አናፍርም። ጳውሎስም ትኩረቱን አድርጎ በዋናነት የሚያወራ በዚህ ክፍል ላይ በወንጌል ምን አላፍርም ይላል። ወንጌል ለሰው ልጆች ሁሉ መዳን አስፈላጊ እንደሆነ ከተናገረ በኋላ ይሄ የሚናገረው ይሄ ካፉ የሚያወጣው ቃል ይሄ ከሰማይ እየሰማ እግዚአብሔር የነገረው የሚናገረው ቃል መዳን በክርስቶስ እንደሆነ ኢየሱስ ክርስቶስ እንደሞተና ከሙታንም እንደተነሳ በእርሱ ሰዎች ሁሉ ይድኑ ዘንድ የዘላለምን ሕይወት ያገኙ ዘንድ እግዚአብሔር በዓለም ላይ ለሚኖሩ ሰዎች ያቀደው ዕቅድ እንደሆነ የሚናገረው ቃል ያ ሕይወትን የሚሰጥ እንደሆነ ጳውሎስ ስለተረዳ በወንጌል አላፍርም ይላል። ወዳጆቼ ለምንድነው ማናፍረው? ለምንድነው ማናፍረው? በወንጌል ወንጌል ለምንድነው ማያሳፍረው? ወንጌል ስንናገር ለምንድነው ማያሳፍረው? እውነቴን ነው የምላችሁ። ወንጌል ተራ ነገር አይደለም። ይሄ የሰማነው ወንጌል፣ ይሄ የገባነው ወንጌል፣ ይሄ በውስጣችን ያለ ኢየሱስ ክርስቶስ እርሱን ለመናገር ስሙን ለማንሳት የዘላለም ሕይወት እንዳለ ለሰዎች እንድንናገር እየተደሰትን በደስታ ይህንን እውነት ተረድተን ያለምንም መሸማቀቅ የምንናገረው ለምንድን ነው? ለምንድን ነው ማናፍረው? ለምንድን ነው ማናፍረው? የመጀመሪያ ወንጌል አስቀድሞ በነቢያት በኩል የተነገረ ስለሆነ አናፍርም። ወንጌል አስቀድሞ በነቢያት በኩል የተነገረ ነው። አያችሁ፣ ሰው ትናንትና በሆነ ሰው የተነገረ የተጻፈ ነገር የተሰራ ነገር ዛሬ ላይ ቢናገር ትናንትና የሆነ ስህተት ሊገኝበት ስለሚችል ሊያፍር ይችላል።
ሸም ሊይዘው ይችላል። በዘመናት መካከል የሚለዋወጡ የሚቀያየሩ ነገሮች ስላሉ የሰው እጅ ስለሚገባበት የሰው እጅ፣ የሰው ጽሑፍ፣ የሰው እጅ፣ የሰው ዕውቀት፣ የሰው ሐሳብ ስለሚገባበት ያ የሚነገረው ታሪክ ሊበላሽ ይችላል። ነገር ግን እኛ በወንጌል የማናፍረው አስቀድሞ በነቢያት በኩል የተነገረ ስለሆነ ትላንትና የመጣ አይደለም። ትላንትና በምናውቃቸው ሰዎች፣ በምናውቃቸው ምሁራኖች፣ በምናውቃቸው ጠቢባን ተጽፎ የተቀመጠ አይደለም። የሰው ዕውቀት አይደለም። የሰው ሐሳብ አይደለም። ትላንትና የሰመነው አይደለም። የዛሬ 2 ዓመት፣ 3 ዓመት፣ 4 ዓመት ከዛም በላይ የዛሬ 15 ዓመት፣ 20 ዓመት ከዛም በላይ 100 ዓመት የሰማነው ወይንም ደግሞ የተጻፈ የተቀመጠ አይደለም። ይሄ ከዘላለም በፊት የእግዚአብሔር ሐሳብና ዕቅድ ስለሆነ እግዚአብሔር አስቀድሞ በነቢያቱ በኩል የገለጠው ስለሆነ የተነገረ ስለሆነ አናፍርም። ስለዚህ ማንም ሰው ተነስቶ ትላንትና የመጣ ቢለን አናፍርም። ለምን? እውነት አለን። ለምን? እውነታው ደግሞ እግዚአብሔር በነቢያቱ በኩል ምን አድርጓል? ገልጧል፣ ተናግሯል። ስለዚህ አናፍርም። በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 24 አካባቢ ላይ እየወረደን እያነበብን ስንሄድ ኢየሱስ ክርስቶስ መጥቶ ይህንን መከራ ይቀበል ዘንድ ወደ ክብሩም ይገባ ዘንድ ይገባው በነቢያት መጽሐፍ ላይ ተጻፈው ያንን እንዴት አታስተውሉም እንዴ? እኔ መጥቼ ይህንን መከራ እንደምቀበል ተጽፎልኛል፣ ተቀምጠዋል። አያችሁ፣ ወንጌል ትላንትና የመጣ አይደለም። ወንጌል ትላንትና ያገኘነው አይደለም። ወንጌል እግዚአብሔር አስቀድሞ በነቢያቱ በኩል የተናገረው ነው። ኢየሱስም በዚህ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 24 አንስቶ ያነበብን ስንሄድ የሚናገረው ነገር ከዚህ ቀደም በነቢያቱ ስለተጻፈው ስለሱ፣ ስለሞቱ፣ ስለትንሣኤው፣ መከራን ስለመቀበሉ እንዲሁም ደግሞ ወደ ክብሩ ተመልሶ ስለመግባቱ በእርሱ ስርየት እንደሚገኝ ሰዎች ሁሉ የዘላለም ሕይወት እንደሚያገኙ አስቀድሞ በነቢያቱ ስለተጻፈ ወንጌል ይናገራል። ስለተጻፈው ስለራሱ ስለተነገረው ይናገር፣ እግዚአብሔር ስለገለጠው ይናገራል። ወዳጆቼ ወንጌል ትላንትና የመጣ አይደለም። ወንጌል ትላንት ተጻፈ አይደለም። ወንጌል ትላንትና የተነገረ አይደለም። ወንጌል አስቀድሞ እግዚአብሔር በነቢያት በኩል የተናገረው ነው። በነቢያት በኩል የተናገረው ነው። ስለዚህ አናፍርም። በወንጌል አናፍርም። በነቢያትና በመዝሙራት መጽሐፍ ስለኔ ይነገራል ብዬ የነገርኳችሁ፣ ያስተማርኳችሁ፣ ደጋግሜ የሰበክኳችሁ፣ የነገርኳችሁ ቃሌ ይህ ነው። አሁን የተፈጸመው በእኔ ዘንድ የተፈጸመው መሞቴ፣ ከሙታን መነሳቴ፣ ሰዎች ደግሞ በእኔ አምኖ እኔ ወደ ገባሁት ክብር ወደ አብ የሚሄዱበት መንገድ እንደሚፈጠር የዘላለምን ሕይወት በእኔ እንደሚያገኙ አስቀድሞ በነቢያት በመዝሙራት መጽሐፍ ላይ የተጻፈው ስለኔ ነው። ወንጌል ማለት ኢየሱስ ነው። ስለዚህ የተነገረን የሰማነው ወንጌል የማናፍርበት ጉዳይ አስቀድሞ እግዚአብሔር በነቢያቱ በኩል የተናገረው ስለሆነ፣ ስለዚህ ወንጌል ከዘላለም በፊት ተሰውሮ የነበረ በእኛ ዘመን ግን ለእኛ የተገለጠልን፣ ለእኛ እግዚአብሔር የገለጠው ነገር ነው። ለእኛ እግዚአብሔር የገለጠው ነገር ነው። ከዘላለም በፊት የነበረ ስውሩ ነው የነበረ። እግዚአብሔር ግን በእኛ ዘመን ለሰው ሁሉ ልጆች መዳን የገለጠው ነገር፣ የተናገረው ነገር፣ አካል ያለበሰው ነገር ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 6 ላይ ስንመለከት ነገር ግን በበሰሉት መካከል ጥበብን እንናገራለን። ነገር ግን የምንናገረው ጥበብ፣ የምናወራው ጥበብ የዚህ ዓለም ገዢዎች የሚሻረውን ጥበብ አይደለም። የምናወራው ነገር የዚህ ዓለምን ጥበብ አይደለም። ይህ በበሰሉት መካከል የምናወራው የዚህ ዓለም ጥበብ አይደለም። እግዚአብሔር አስቀድሞ ተሰውሮ የነበረውን ለክብራችን የወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ ምስጢር እንናገራለን።
ያንን ምስጢር ነው በዘመናችን እግዚአብሔር የገለጠው። ያ ጥበብ ደግሞ ኢየሱስ ክርስቶስ፣ የእግዚአብሔር ጥበብ ኢየሱስ ክርስቶስ ተሰውሮ የነበረውን በዘመናችን ገለጠው፣ በሕይወታችን ገለጠው፣ በሕይወታችን አሳወቀው። ያን ጥበብ ደግሞ እናወራለን፣ ያንን ጥበብ እንናገራለን። ያ ጥበብ ደግሞ ኢየሱስ ክርስቶስ። ስለዚህ ወንጌል የሆነ ወሬ ብቻ አይደለም ወዳጆች፣ የሆነ ተናግረን አውርተን ምናምን ነገር የምንተወው ወሬ አይደለም። እግዚአብሔር አስቀድሞ ሰውሮት የነበረ በነቢያት ተናግሮት የነበረ ምስጢር የነበረውን በእኛ ዘመን የገለጠው ለልጆቹ የገለጠው የእግዚአብሔር ጥበብ ነው። የእግዚአብሔር ጥበብ ነው። የእግዚአብሔር ጥበብ ደግሞ ኢየሱስ ክርስቶስ። ሃሌሉያ! ይህ ኢየሱስ ክርስቶስ ደግሞ ወንጌል ነው። ይነገራል። የምስራች ነው። ሰዎች እንዲድኑ እግዚአብሔር ወደ ፍቅሩ እንዲገቡ ወደ ዘላለሙ እንዲገቡ በር የሆነ ነው። መንገድ የሆነ ነው። ስለዚህ ይህንን ወንጌል ለመናገር ለማውራት አናፍርም። ሃሌሉያ! ለምንድነው ማናፍረው? ሁለተኛ ለምንድነው ማናፍረው? ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ስለሆነ አናፍርም። ወንጌል ስለ አንድ ታዋቂ ሰው አይደለም። ወንጌል በዚች ዓለም ላይ ተጽዕኖ ስለፈጠሩት ሰዎች አይደለም። አንዱ የማናፍርበት ይህንን ወንጌል ለመናገር የማናፍርበት ጉዳይ ወንጌል ራሱ ስለ ልጁ ስለ ኢየሱስ ክርስቶስ ስለሆነ እናፍርም። ኢየሱስ ጌታ ነው። እንናገረዋለን፣ እናወራዋለን፣ እንተርከዋለን፣ እናብራራዋለን፣ እንናገራለን። ኢየሱስ ክርስቶስ ለሰው ልጆች ሁሉ እንደመጣ እንደሞተ ከሙታንም እንደተነሳ በእርሱ የኃጢአት ስርየት እንደሚገኝ የዘላለም ሕይወት እንደሚሰጥ እንናገራለን። ከዳዊት ዘር የመጣው የሞተው በመንፈስ ቅዱስ ኃይል ከሙታን የተነሳው ስለ እግዚአብሔር ልጅ ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል። ስለዚህ አናፍርም። ለምን? ወንጌል ስለ ልጁና ስለ ልጁ ብቻ ስለሆነ ስለ ኢየሱስ ክርስቶስ ስለሆነ። ስለዚህ ወዳጆቼ ወንጌል ስለ ሰው አይደለም። ወንጌል ስለ ጠቢባን አይደለም። ወንጌል ዕውቀት ስላላቸው አይደለም። ወንጌል ስለ ነገስታት አይደለም። ወንጌል ስለ በለጸጉ ሰዎች አይደለም። ወንጌል ስለ ቁስ አይደለም። ስለ ገንዘብ አይደለም። ስለ በረከት አይደለም። ስለ ምድራዊ ነገር አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ ሞትና ትንሣኤው ነው። ስለ ልጁ ነው ወንጌል፣ ስለ ሰው አይደለም። እግዚአብሔር ይህንን አልመሰከረልንም። እግዚአብሔር ስለ ሰው አይደለም የመሰከረው፣ ስለ አንድ ሰው አይደለም። እግዚአብሔር የመሰከረው ምስክርነት ስለ ልጁ ስለ ኢየሱስ ክርስቶስ ነው። ያ ደግሞ ወንጌል ነው። ያ ወንጌል ነው። እግዚአብሔር የሰበከው፣ እግዚአብሔር የተናገረው፣ እግዚአብሔር ራሱ ስለ ልጁ የመሰከረው ነው ወንጌል። አንደኛ ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 9 ላይ እግዚአብሔር የመሰከረው ምስክርነት በልጁ በክርስቶስ ኢየሱስ ሕይወት እንዳለ በዚህም ሕይወት የሚያምን የዘላለም ሕይወት እንደሚወርስ እግዚአብሔር የመሰከረው በላከው ልጅ ያመነ በእርሱ ዘንድ ያለውን ሕይወት የቀመሰ እንደሚድን ያላመነ ደግሞ እንደሚፈረድበት እግዚአብሔር ምን አድርጓል? መስክሯል። የእግዚአብሔር ምስክርነት ይህ ነው። በላኩት ልጄ ሕይወት አለ፣ በእርሱ እመኑና ዳኑ። በእርሱ የማያምን ምን ይፈረድበታል። ስለዚህ ልጁ ያለው ሕይወት አለው። እግዚአብሔር የመሰከረው ስለ ልጁ የመሰከረው በእርሱ እመኑ ነው። እንደላኩት እመኑ። በሌላ ክፍል ላይ ስንመለከት እግዚአብሔር የሚወደው ልጅ እርሱ ነውና እርሱን ስሙት ብሎ ሲናገር እንመለከታለን። ስለዚህ በዚህ ክፍል ላይም እግዚአብሔር በልጁ ያለውን ሕይወት ነው የሚናገረው የሚመሰክረው። በእርሱ እመኑ። በእርሱ ምን አለ? ሕይወት አለ።
በእርሱ የማያምን ሕይወት የለውም፣ ይፈረድበታል። ልጁ ያለው ሕይወት አለው ይላል። ልጁ የሌለው ደግሞ ሕይወት የለውም ይላል። በዚህ በአንደኛ ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 9 ላይ ያለው የእግዚአብሔር ምስክር በላከው በልጁ በኢየሱስ ክርስቶስ ሕይወት እንዳለ የሚያምን ሰው ሁሉ በእርሱ ያለውን ሕይወት እንደሚቀምስ የዘላለም ሕይወት እንዳለው የማያምን ደግሞ እንደሚፈረድበት ነው እግዚአብሔር ምስክሩ። እግዚአብሔር የሚናገረው ስለ ልጁ የመሰከረው ምስክርነት ነው፣ የሕይወት ምስክርነት ነው። ስለዚህ የሚያምን አይፈረድበትም፣ የማያምን ግን ሕይወት የለውም፣ የሚያምን ደግሞ ሕይወት አለው። ስለዚህ ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም ይላል። እግዚአብሔር ራሱ የመሰከረው ስለ ልጁ ስለሆነ ስለ ወንጌል አናፍርም። በሶስተኛ ደረጃ ለምንድን ነው የማናፍረው? ወንጌል የማዳን ኃይል ስለሆነ አናፍርም። የማዳን ኃይል ነው ወንጌል። የሆነ አውርተን የምንተው አይደለም። ተርከን ተናግረን የሆነ እንደ ዕውቀት የሰው አእምሮ ውስጥ ተናግረን በዛ ሰው አእምሮ ውስጥ ይሄንን ዕውቀት ከተን የምንተው አይደለም። ወንጌል የምድራዊ ዕውቀት አይደለም። ወንጌል የዓለም ጥበብ አይደለም። ወዳጆች ወንጌል የዓለም ጥበብ አይደለም። የዓለምም ዕውቀትም አይደለም። የዓለምም ትምህርትም አይደለም። ወንጌል ኃይል አለው። ወንጌል አቅም አለው። ወንጌል ይሄ የምናወራው ወንጌል ከምናወራው ባሻገር ኃይል አለው። የማዳን ኃይል አለው። ዕውቀት ብቻ አይደለም። ይሄ የተገለጠው ምስጢር ይሄ ልጁ ኢየሱስ ክርስቶስ ይሄ እግዚአብሔር ጥበብ ተብሎ የተነገረለት ይሄ ወንጌል ኃይል ያለው ወንጌል ነው። ማናፍርበት አንዱ ጉዳይ እንዲህ ተናግረን ለፍልፈን በየአደባባዩ በተለያዩ ስፍራዎች ላይ ተናግረን የምንተወው አይደለም። ዕውቀት ሆኖ የሚቀር አይደለም። ኃይል አለው። ኃይሉም ደግሞ የማዳን ኃይል፣ የዘላለምን ሕይወት የመስጠት ኃይል፣ ከሞት የማውጣት ኃይል አለው። ሙታን ከነበርንበት የወጣነው በዚህ ወንጌል ነው። ከሞትንበት ስፍራ ከመቃብራችን የተነሳነው ወንጌል ኃይል ስላለው ነው። የማዳን ኃይል ስላለው ነው። የማዳን ጉልበት ስላለው ነው። አያችሁ፣ ወንጌል በወሬ ብቻ ተናግረን የምንተው አይደለም። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው ይላል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምናምነው ግን የእግዚአብሔር ኃይል ነው ይላል። ወዳጆች ወንጌል ኃይላችን ነው። ለዚህ ነው አናፍርም የምንለው። አናፍርም በወንጌል። ለምን? ኃይላችን ስለሆነ፣ ብቃታችን ስለሆነ፣ ጉልበታችን ስለሆነ፣ ዘላለምን ያገኘንበት ስለሆነ፣ ወንጌል ኃይል ስላለው፣ የማዳን ኃይል ስላለው፣ የመፈወስ ኃይል ስላለው አናፍርም። ይህ ብቻም አይደለም። አንደኛ ተሰሎንቄ መጽሐፍ ምዕራፍ 1 ቁጥር 4 ላይም ሄደን ስንመለከት እንደዚህ ይላል፣ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም ይላል። አያችሁ፣ ወንጌላችን ኃይል አለው። ወንጌላችን ኃይል አለው። ወንጌላችን ጉልበት አለው። በቃል ብቻ የሚነገር አይደለም። ለዛ ነው ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም ይላል። በቃል ዝም ብለን አውርተን ምናምን ነገር ኢየሱስ ያድናል ምናምን ብለን የምንተው አይደለም። እንደዚህ ሆኖ እንደዛ ሆኖ ኢየሱስ ክርስቶስ ሞቶ ተነስቶ ከዛ በኋላ ብለን እንደሆነ ተናግረን የምንተው አይደለም። የሚሰራበት ኃይል አለው። ኃይል አለው። ከሞት የሚያስነሳበት ኃይል አለው። የዘላለምን ሕይወት የሚሰጥበት ኃይል አለው። የመፈወስ ኃይል አለው። ስለዚህ በቃል ብቻ አይደለም ይላል፣ በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ ይላል። ስለዚህ እማናፍርበት ጉዳይ ወንጌላችን የማዳን ኃይል ስላለው በኃይልም ጭምር ስለሆነ የሆነ በጥበባዊ ቃል ተናግረን ብቻ ምንተው አይደለም፣ ኃይልም ያለው ነው ወንጌላችን። ስለዚህ ምን አናፍርም፣ በወንጌል አናፍርም።
ወንጌል የዳንበት ኃይል ስለሆነ፣ ወንጌል የዘላለም ሕይወት ያገኘንበት ኃይል ስለሆነ፣ ወንጌል ፈውሳችን ስለሆነ፣ ወንጌል ዓለም የሌላትን ኃይል ስላለው፣ ዓለም በኃይሏ ልትሰጥ የማትችለውን ኃይል ወንጌል ስላለው፣ ጠቢባን ሊሰጡ የማይችሉትን ኃይል ወንጌል ስላለው፣ ስለዚህ ምን አናፍር። በወንጌል አይታፈርም ወዳጆች። ወንጌል አስቀድሞ በነቢያቱ በኩል እግዚአብሔር የገለጠው ለኛ ተሰውሮብን የነበረ ዘመኑ ሲቃረብ ግን የተገለጠ አካል የለበሰ ቃል የነበረው ሥጋን ለብሶ ወደ ምድር የወረደበት የተገለጠበት እግዚአብሔር የሰጠውን ፈጽሞ ደግሞ በክብር ወደ ሰማይ ያረገበት በአብ ቀኝ የተቀመጠበት ወንጌል በክርስቶስ ሞት እንዲሁም በትንሣኤው ከሞት ወደ ሕይወት ከጨለማ ወደ ብርሃን ከመቃብር ወደ ሕያውነት የሰው ልጅ የተሻገረበት ኃይል ያለው ስለ ልጁ የሆነው ያ እውነተኛ ወንጌል የሚታፈርበት አይደለም። ስለዚህ ኮራ ብለን ዘና ብለን የምናወራበት ስለ ወንጌል ስለ ክርስቶስ ስለ ልጁ ስለ ኢየሱስ ክርስቶስ። ተባረኩ። ሻሎም